መርሃባ በዛሬ ቪዲዮአችን ደግሞ እስቲ ለማዳም ቅመሞች በአረብ ሀገር የሥራ ጊዜ ቆይታችሁ ላይ በምግብ ሥራ ለተሰማራችሁ እንዲሁም ከዚህ በኋላ የአረቦችን ጣፋጭ ምግቦች መስራትና ማወቅ ለምትፈልጉ በሙሉ መፍትሄ ይዘንላችሁ መጥተናል። ሰላም ውድ የቻናላችን ቤተሰቦች፣ ይህ አረብኛ በቀላሉ የምንማርበት አረብኛ እንማር የተሰኘው የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ። በዚህ ቪዲዮ አረቦች የሚወዷቸውና አዘውትረው የሚመገቧቸውን ጣፋጭ የአረብ ምግቦችን ለናንተ እየተነተንን የምናስተምራችሁ ሲሆን እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ስንል ጥሬን አስተላልፋለሁ። የመጀመሪያው የአረቦች ጣፋጭ ምግብ በስቡሳ። ይህንን ምግብ ለማዘጋጀት ስኳርና ውሃ በአንድ ድስት እንዲፈሉ እናደርጋለን። ውሃው ሲፈላ ሎሚ በማድረግ እንዲቀዘቅዝ እንጠብቃለን። በመቀጠልም ሰሚድ እንዲሁም የተፈቀፈቀ ኮኮናት ወይንም ደግሞ አረቦች ናሪ ይሉታል። አብዛኛው ጊዜ ናሪ መብሹር እያሉ ይጠሩታል። የተፈቀፈቀ ኮኮናት ማለት ነው። እንዲሁም ቤኪንግ ፓውደር በአረብኛው ቤኪንግ ፓውደር በማድረግ ከእንቁላልና እርጎ እንዲሁም ወተት ጋር በማድረግ ግብአቶቹን እናዋህዳለን ማለት ነው። በመቀጠልም በመካከለኛ ሙቀት ኦቨን ውስጥ እንዲበስል እናደርገዋለን። ከኦቨን ስናወጣ ሺራ ማለትም የስኳር ፈሳሽ ማለት ነው። ከዚህ በኋላ ሺራ ስላችሁ የስኳር ፈሳሽ አድርገን የምናዘጋጀው ሶስ ነው ማለት ነው። በመቀጠልም ይህንን ከኦቨን ያወጣነውን በስቡሳ ከላዩ ላይ ሺራ በማፍሰስ የምናዘጋጀው ምርጥና ጣፋጭ የአረቦች ምግብ ነው ማለት ነው። በስቡሳ። ሁለተኛው ጣፋጭ የአረቦች ምግብ ጌማት ነው። ጌማት ይህንን ምግብ ለመስራት የበቆሎ ዱቄት ማለትም አረቦች ነሻ ይሉታል። ነሻ እንዲሁም ስኳር፣ ቤኪንግ ፓውደር እና እንቁላልን በመጠቀም ይህንን ውህድ ከዘይትና ከውሃ እንዲሁም ከእርጎ ጋር እርጎ የሌላችሁ ደግሞ ከፓውደር ወተት ማለትም ከኒዶ ቆርቆሮም ሊሆን ይችላል በመጠቀም የምናቦካው ይሆናል። በመቀጠልም በጋለ ዘይት ውስጥ በክብ መልኩ በመዳፋችን ቅርጽ እየሰራን በጋለ ዘይት ውስጥ እንዲበስል እናደርገዋለን ማለት ነው። ይህንን ሰርተን ስንጨርስ ሺራ ቅድም ላይ ያልኳችሁን የስኳር ፈሳሽ ጋር በመደባለቅ የምናዘጋጀው ጣፋጭ የአረቦች ምግብ ነው ማለት ነው። ጌማት። ሶስተኛው ጣፋጭ የአረብ ምግብ ውስጥ ኩናፋ ነው። ኩናፋ ይህንን ምግብ ለማዘጋጀት ስኳር፣ የገበታ ቅቤ ከኩናፋ ጋር በማዋሃድ እንዲሁም የራሱን ሶስ ማለትም ወተት እንዲሁም ነሻ ቅድም ላይ የነገርኳችሁ የበቆሎ ዱቄት ማለት ነው እንዲሁም ቫኒላን በማዋሃድ በከፍተኛ ሙቀት እስከሚወፍር ድረስ በእሳት ላይ እናበስለዋለን ማለት ነው። እንዲሁም በመቀጠል ቅድም ባዘጋጀነው ግብአት ላይ በማፍሰስና ኩናፋውን ከላይ በመደረብ በከፍተኛ ሙቀት ኦቨን ውስጥ እንዲበስል እናደርጋለን ማለት ነው። ይህ የአረቦች ምርጥና ጣፋጭ
ምግባቸው ነው። ኩናፋ። አራተኛው ጣፋጭ የአረቦች ምግብ ኬክ ነው። በዓለማችን ላይ ብዙ አይነት የኬክ አይነቶች አሉ። አረቦች በክሬምና በደረቅ ተቆራጭ መልክ መመገብን የሚመርጡ ናቸው ማለት ነው። ኬክ። አምስተኛው የአረቦች ጣፋጭ ምግብ ጄሊ ነው። ይህ የምግብ አይነት አብዛኛው ጊዜ አረቦች ለልጆቻቸው ሲያዘጋጁ ይስተዋላል። ይህንን ምግብ ለማዘጋጀት የጄሊ ፓውደር ማለትም ከሱፐር ማርኬት የሚሸጥ የጄሊ ፓውደር አለ። ይህንን የጄሊ ፓውደር ከለካንበት እኩል በሆነ የውሃ መጠን ጋር በማዋሃድ በዝቅተኛ ሙቀት ጋዝ ላይ እንዲበስል እናደርገዋለን ማለት ነው። ከዚያም በመቀጠል የተለያዩ ቅርጾችን በመጠቀም ተላጃ ውስጥ ማለትም ፍሪጅ ውስጥ በማድረግና በማቀዝቀዝ የምንመገበው የአረቦች ጣፋጭ ምግብ ነው ማለት ነው። ጄሊ። ሌላኛው የአረቦች ጣፋጭ ምግብ ቀጣይፍ ነው። ቀጣይፍ። ይህንን ምግብ ለመስራት እርሾ፣ ስኳር፣ ውሃ አንድ ላይ በማዋሃድ እርሾአችን ኩፍ እስከሚል እንጠብቀዋለን ማለት ነው። በመቀጠልም በሌላ ዕቃ ዱቄት፣ ሰሚድ እንዲሁም ቤኪንግ ፓውደርና ውሃን አንድ ላይ በማዋሃድ ከላይ ያስቀመጥነውን እርሾ አንድ ላይ በማዋሃድ በጋለ መጥበሻ ላይ በክብ ቅርጹ እንደ ፓንኬክ በጋለ መጥበሻ ላይ እንጋግረዋለን ማለት ነው። ይህንን አዘጋጅተን ስንጨርስ የተለያዩ ግብአቶችን በመጠቀም ማለትም እንደየአረቦቹ ምርጫ ስለሚወሰን ማለት ነው። አንዳንድ አረቦች ኒቴላ ወይንም ደግሞ ቀረፋ ወይንም ለውዝን ይጠቀማሉ። ያንን መሰረት በማድረግ እንደ ፓንኬክ ያዘጋጀነውን ቀጣይፍ መሃል ላይ የአረቦቹን ምርጫ በማካተት መሃከል ላይ እያደረግን እናጣብቃለን ማለት ነው። በመቀጠልም በጋለ ዘይት ውስጥ እንዲጠበስ እናደርገዋለን። የቡኒ መልክ ሲይዝልን ሺራ ማለትም የስኳር ፈሳሻችን ውስጥ በመንከር የምናዘጋጀው የአረቦች ጣፋጭ ምግብ ነው ማለት ነው። ይህ ቀጣይፍ የአረቦች ምግብ አብዛኛው ጊዜ አረብ ሀገር ላይ ለረመዳን ወቅት የሚዘወተር የአረቦች ጣፋጭ ምግብ ነው። እንዲሁም ከአረቦች የቡና ሴሬሞኒ ላይ አንዱና የማይቀር የአረቦች ጣፋጭ ምግብ ነው ቀጣይፍ። የመጨረሻው የአረቦች ጣፋጭ ምግብ ማዕሱብ ነው። ይህንን ጣፋጭ የአረብ ምግብ ለመስራት በመጀመሪያ ፈጢራን እናዘጋጃለን። እዚህ ጋር ውድ የቻናሌ ቤተሰቦች የፈጢራን ሙሉ አሰራር በቀጣይ ቪዲዮ ላይ እየተነተንኩ አስረዳችኋለሁ። በመቀጠልም ያዘጋጀነውን ፈጢራ በማሽን ወይንም ደግሞ በጁስ መፍጫ ማሽንም ሊሆን ይችላል በደቃቁ እንዲፈጭ እናደርገዋለን። በመቀጠልም አድቀን የፈጨነውን ፈጢራ በእቃ ላይ በመገልበጥ ከላዩ ማር ሊሆን ይችላል ወይንም ደግሞ ሙዝ በመፍጨት ከላዩ እንዲፈስ እናደርጋለን። ከዚያም ያፈሰስነውን ሙዝ ወይንም ደግሞ ማር ከፈጨነው ፈጢራ ጋር በማዋሃድ የምንመገበው የአረቦች ጣፋጭ ምግብ ነው ማለት ነው። ማዕሱብ። ይህ የአረቦች ጣፋጭ ምግብ ማለትም ማዕሱብ ውፍረትን እንድናገኝ የሚረዳን አንዱ ጣፋጭ ምግብ ነው። እንዲሁም አረብ ሀገራት ላይ ጠዋት ላይ የሚዘወተር አንዱና ተመራጭ የአረቦች ጣፋጭ ምግብ ነው ማለት ነው። ማዕሱብ
እንግዲህ በዛሬው ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ ይዘንላችሁ እንድመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ አስቀምጡልን። አብራችሁን ስለቆያችሁ ክብረት ይስጥልን።